በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። እንኳን ለመስቀለ ኢየሱስ ወርኃዊ መታሰቢያ በዓል እንዲሁም በዕለቱ ታስበው ለሚውሉ የቅዱሳን ዓመታዊና ወርኃዊ በዓል በሰላም አደረሳችሁ። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። የታኅሳስ ወር ድርሳነ መስቀል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በታኅሳስ ወር የሚነበብ የመስቀሉ ድርሳን ይህ ነው። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ይቅርታውና ቸርነቱ የከበረ መስቀሉ ግርማ ሞገስም ከገዳማችን ከደብረ ሊባኖስ ጋር ይኑር ለዘላለሙ አሜን። ከዚህም ወራት በኋላ የአግድም ልጅ ስሙ ቆስዮስጦስ የሚባለው በአባቱ ፋንታ ነገሰ። እርሱም በአባቱ ምግባርና ሃይማኖት የጸና ሆነ። ወደ ቀኝም ሆነ ወደ ግራም ቢሆን ፈቀቅ አላለም። ፈጣሪው እግዚአብሔርንም በፍጹም ልቡ በፍጹም ችሎታው ሁሉ በፍጹም ሕሊናው ሁሉ እጅግ የሚወደው የሚያመልከው ሆነ። ከአባቱ ዋሻ ከሮብና ከዓርብ በቀር አይወጣም። በእኒህ ዕለታትም የሚወጣው በአደባባይ ተገኝቶ ለችሎትና ለፍርድ ሥራ ነው። ሽማግሌዎችን፣ ካህናትን፣ ድሆችና ምስኪኖችን፣ ባልቴቶችንና የሙት ልጆችን የሚወዳቸው የሚረዳቸው ሆነ። አብያተ ክርስቲያናትንም የምንከባከባቸው ሆነ። ከብዙ ወራት በኋላም ጠላቶቹን ለመዋጋት ወደ አረባውያን ሀገር የ3 ቀን ጎዳና ንጉሡ ተጓዘ። ወደ አረባውያንም ሀገር በደረሰ ጊዜ ሕግ፣ ሥርዓት ወይንም ሃይማኖት የሌላቸውን ብዙ አሕዛብን በዚያ አገኛቸው። በዚያም ታላቅ ውጊያ ተዋጋ። ቤቶቻቸውን በእሳት አቃጠለ። የሚያመልኳቸውን ጣዖታት ሁሉ ቤቶቻቸውንም አቃጠለ። የእነርሱም የሀገሮቻቸው ስም ሀገረ ዳዕዳ፣ ሀገረ ጉናር፣ የእዜል ሀገር፣ የድናይ ሀገር፣ የአጽርዕም ሀገር፣ የምስማይስ ሀገር፣ የሲድና ፋሃት ሀገር፣ የአርኤል ሀገር፣ የጥጤል ሀገር ተብሎ ይጠራል። የኒህም ሀገሮች ጌቶቻቸው ለየራሳቸው 11 ነገሥታት አሏቸው። እኒህን ነገሥታት ንጉሥ ቆስዮስጦስ ማርኮ ወደ ሀገሩ ሮም አመጣቸው። በነፍሳቸውም በሥጋቸውም ድህነትን ያገኙ ዘንድ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ ስም አምነው እስከሚጠመቁ ድረስ በግዞት ቤት አኖራቸው። ንጉሥ ቆስዮስጦስም የጌታ ክርስቶስን ሃይማኖት አስተማራቸውና እንዲህ አላቸው። እኔ የማስተምራችሁን የወንጌል ሃይማኖት ትቀበላላችሁን ወይም አትቀበሉም? አላቸው። እኒህም ነገሥታት እንዲህ አሉት። አስቀድሞስ ባለማወቃችን ከአምላካችን እግዚአብሔር ተለይተን ነበር። ዛሬ ግን ነፍሳችን የምትድንበትን እውነተኛውን የሃይማኖት ሁሉ ነገር አስተምረን አሉት። በዚያንም ጊዜ ንጉሡ ወደ ሊቀ ጳጳሳቱ ወደ ቀሳውስቱና ወደ ዲያቆናት እንዲህ እያለ መልእክትን ላከ። አባቶቼና ወንድሞቼ ሆይ አረባውያንንና አማሌቃውያንን ለማጥመቅ ከታቦታት ጋር የሚያስፈልገውን ሁሉ በመያዝ እንድትመጡ
የቀናቸው ወንጌልንም ሃይማኖት ታስተምሯቸው ዘንድ 11ዱንም ነገሥታት ከሕዝቦቻቸው ጋር ታጠምቋቸው ዘንድ እኔ ወዳለሁበት ፈጥናችሁ ትመጡ ዘንድ እማልዳችኋለሁ። ይህም ነገር ለእናንተም ለእኔም በጌታ እግዚአብሔር ዘንድ የሚጠቅም ነው አላቸው። ሊቀ ጳጳሳት አባ ሰርጊስም ይህን የንጉሡን የመልእክት ቃል በሰማ ጊዜ እጅግ ደስ አለው። ከቀሳውስትና ከዲያቆናት ከመዘምራንም ጋር የእግዚአብሔርን ታቦተ ሕጉን የሚፈልጉትንም የቤተ ክርስቲያን ንዋየ ቅድሳትን ሁሉ ይዞ ፈጥኖ ተነሳ። ሊቀ ጳጳሳቱም ደስ ብሎት እግዚአብሔርን አመሰገነው። በሰላምና በደህና ያደርሳቸውን ዘንድ ለመነው። ከደስታውን ብዛት የተነሳ ሕዝቡን መለከት ነፊዎችን መለከት ይነፉ ዘንድ፣ ነጋሪትን፣ ከበሮን፣ አርጋኖውን፣ መሰንቆውን ይመቱ ዘንድ፣ በምስጋና መሳሪያዎች በአንድነት ያመሰግኑ ዘንድ አዘዛቸው። በእንዲህ ያለ ሁኔታ ከሁሉም ካህናት ጋር ወደ ንጉሡ ደርሰው ሰላምታ አቀረቡለት። ሊቀ ጳጳሳቱም ካህናቱም ሁሉ በመንፈሳዊ ሰላምታ ተገናኙ። በእነዚህም በ11 ነገሥታት በሀገራቸውና በቦታቸው አስቀድሞ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በከበረች እመቤታችን ማርያም ስምና በጌታችን ኢየሱስ ክርስቶስ በመስቀሉ ስም አብያተ ክርስቲያናትን ይሰሩ ዘንድ ንጉሥ አዘዘ። በዚያን ጊዜ ካህናት ከንጉሡ ጋር አብያተ ክርስቲያናትን ይሰሩ ዘንድ ጀመሩ። ሥራቸውም በ6 ወሮች ተፈጽሞ ሊቀ ጳጳሳት አባ ሰርጊስ እኒህን አብያተ ክርስቲያናት አከበራቸው። ከዚህም በኋላ ንጉሥ ቆስዮስጦስ እኒህን 11ዱን ነገሥታት ከወገኖቻቸው ጋር አምጥቶ ለሊቀ ጳጳሳት አባ ሰርጊስና ለካህናት አስረከባቸው። አባ ሰርጊስም በፍጹም ደስታ እኒህን ነገሥታት ከወገኖቻቸው ጋር ተቀበላቸው። ከዚህም በኋላ የወንጌልን ሃይማኖት የጌታችን የአምላካችን የኢየሱስ ክርስቶስን እምነት ያስተምራቸው ዘንድ ጀመረ። ከሰማያት እንደወረደ በሁለት ወገን ድንግል ከሆነች ከክብርት እመቤታችን ማርያም በማኅፀኗ ተጸንሶ እንደተወለደ ከእናቱ ጋር መሰደዱን በባሪያው በዮሐንስ እጅ በዮርዳኖስ ውሃ መጠመቁን 40 ቀኖችም በቆሮንቶስ ዱር እንደጾመ 3 ዓመት ከ3 ወር ተመላልሶ እንዳስተማረ በክፉዎች አይሁድ እጅ መያዙንና በከበረ ዕፀ መስቀል ተሰቅሎ መሞቱን በሦስተኛው ቀን መነሳቱን በ40 ቀን ወደ ሰማይ ማድረጉን ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ በሕያዋንና በሙታን ላይ ለመፍረድ ዳግመኛ መምጣቱን ካስተማራቸው በኋላ እነርሱም በፍጹም ልባቸው ትምህርቱን ተቀበሉት። ከዚህም በኋላ አባ ሰርጊስ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸውና ቅዱስ ሥጋውን ክቡር ደሙን አቀበላቸው። እኒህን ነገሥታትና ሕዝቡን ሁሉ የሃይማኖትን ሕግና ሥርዓት የቤተ ክርስቲያንንም ትእዛዝ ያስተምሯቸው ዘንድ ቆሞሳትን ቀሳውስትንና ዲያቆናትን ሾመላቸው። ንጉሥ ቆስዮስጦስም በዚህ ሀገር ለብዙ ወራት ተቀመጠ። ከዚህም በኋላ ሃይማኖቱ የቀና ንጉሥ ቆስዮስጦስ እግዚአብሔርን እያመሰገነ ከሊቀ ጳጳሳት አባ ሰርጊስ ጋር ወደ መናገሻ ከተማው ሮሜ በደህና በሰላም ተመለሰ። እኒህም 11 ነገሥታት ለሮም መንግሥት ከዚያች ዕለት ጀምሮ እስከ ዛሬ ድረስ እጅ መንሻን የሚያመጡና ግብርንም የሚገብሩ ሆኑ። ይህ ነገር ከሆነ በሦስተኛው ዓመት ሌሎች ከሃዲያን አረማውያን ነገሥታት በሮሚያ ሕዝብ ላይ ተነሱ። ሰይፎቹን፣ ጦሮችን፣ ጋሻዎችን ይዘው ሊወጓቸው መጥተው ወጓቸው። ከሮም ሰዎችም ብዙዎችን ሕዝቦች ገደሏቸው። ሃይማኖቱ የቀና ንጉሥ ቆስዮስጦስም ይህን ነገር በሰማ ጊዜ እጅግ ተቆጣ፣ አዘነ፣ ተከዘ። የሮም ሰዎችም ስለ መገደላቸው አለቀሰ። በቀና ሃይማኖት ያሉ ወገኖቹ ስለ መጥፋታቸው ቁጣን ተመልቶ ቀንደ መለከት አስነፋ። ሰራዊቱ ወደ ቤተ መንግሥቱ ግቢ አደባባይ ይሰበሰቡ ዘንድ ነጋሪት አስመጣ። በዚያንም ጊዜ ሰራዊቱ ሁሉም ተሰበሰቡ። ከሃዲያን አረማውያን ጋር ለመዋጋት ወደ ጦር ሜዳ ለመሄድ ንጉሡ ተነሳ። ሰራዊቱም ሁሉ ተከተሉት።
መኳንንቱም መሳፍንቱም ብዙ የሆኑ ሕዝቦችም በኋላው ተከተሉት። ንጉሥ ቆስዮስጦስም ወደ ጦር ሜዳ ሲሄዱ ባየች ጊዜ መላዋ የሮም ሀገር እስከ ምድር ድረስ ተሸበረች። ንጉሥ ቆስዮስጦስም በፍጥነት ሄደ። ሩቅ ወደሆነም ወደ አረባውያን ሀገር ከብዙ ሰራዊቱና ከመኮንኖቹ ሁሉ ብዛታቸው እንደ ሰማይ ከዋክብትና እንደ ባህር አሸዋ ከሆነ ከብዙ ሰራዊት ጋር ተጓዘ። እኒህም አረባውያን የሮሜውን ንጉሥና የሰራዊቱን ብዛት ባዩ ጊዜ ደንግጠው ተንቀጠቀጡ። ወደ ኋላቸው ሸሽተው እኒህ ሦስቱ ነገሥታት ቁጥር ከሌላቸው ሰራዊት ጋር ወደ ምድር ውስጥ ገብተው በዚያ ተሸሸጉ። የሮም ሰራዊትም ከንጉሣቸው ጋር ወደ አረባውያን ሀገር በገቡ ጊዜ በሀገራቸው ሜዳ ወይም በቤቶቻቸው እነዚያን እግዚአብሔርን የካዱ አረባውያንን አላገኟቸውም። ንጉሥ ቆስዮስጦስም የሚሠራውን አጣ። እኒህንም አረባውያን ባጣቸው ጊዜ ሰራዊቱን ወደ ምስራቅና ወደ ምዕራብ፣ ወደ ሰሜንና ወደ ደቡብ ወደ የሀገሩ ሁሉ ላካቸው። ከአረባውያን አንድ ሰው እንኳን አላገኙም። ግን በምድር ውስጥ ከምድር በታች የተሰወሩትን የሰውና የእንስሳትን ድምፅ ይሰማሉ እንጂ። ከዚህም በኋላ ንጉሥ ቆስዮስጦስ ሰራዊቱን መኳንንቱንና መሳፍንቱን ወደ እግዚአብሔር ምህላ በመያዝ እንዲማለሉ አዘዛቸው። እርሱም ንጉሡ ታላቅ ምህላን ተማለለ። እስከ 7 ዕለትም ወደ እግዚአብሔር ጸለየ፣ ለመነ፣ ማለደም። በሰባተኛውም ዕለት ከእግዚአብሔር የታዘዘ መልአክ ወደ ቆስዮስጦስ መጥቶ እንዲህ አለው። እግዚአብሔርን የምትወድ ንጉሥ ሆይ በሰው ክንድ 170 ክንድ ያህል ጥልቅ አድርገው ምድሩን ይቆፍሩ ዘንድ ሰፊና ጥልቅ አድርገው ቁመቱም መጠኑ ወደማይገኝ እስከ አዛሊዮን ባህር የሚደርስ አድርገው ይቆፍሩም ዘንድ ሰራዊትህን እዘዛቸው። ከዚያም በደረስክ ጊዜ ከቶ ምንምን ከክፉ ነገር የሚያገኝህ የለምና በሰረገላ ተጫን። በዚያንም ጊዜ የሚጣሉህን ጠላቶችህን በዚያ ታገኛቸዋለህ ብሎሃል እግዚአብሔር። ይህንንም ከነገረው በኋላ ያ መልአክ ወደ ሰማይ አረገ። ንጉሥ ቆስዮስጦስም ከመልአክ አፍ ይህን ነገር በሰማ ጊዜ ከዚህ የሚያስፈራና የሚያስደነግጥ ነገር የተነሳ እጹብ እጹብ በማለት ፈጽሞ አደነቀ። ከዚህም በኋላ የሰው ድምፅ በሚሰሙበት በኩል ጥልቅ አድርገው ምድሩን ይቆፍሩ ዘንድ ይህ ንጉሥ ሰራዊቱን አዘዛቸው። ንጉሥ ቆስዮስጦስም እንዳዘዛቸው አደረጉ። ከዚህም በኋላ ንጉሥና ሰራዊቱ በሰረገላ ተጭነው ወደ ተቆፈረው መሬት ውስጥ ገቡ። መልካቸው ከሰው ተፈጥሮ የተለየ ሌላ የሆነ እነዚያን አረባውያን በምድር ውስጥ አገኟቸው። ከእነርሱም እንደ ቀይ ግምጃና ሰበዳአትን የሚመስሉ አሉ። ደግሞ ከእነርሱ ከደረታቸው በላይ ሰውን፣ ከደረታቸው በታች ግመልን የሚመስሉ አሉ። ጠጉራቸውም እንደ በግ ጠጉር ይመስላል። ከእርሳቸውም 7 ራስ ያላቸው አሉ። መልካቸው ኅብራቸው በየአይነቱ የሆነ ነው። መልካቸውም የሚያስፈራ የሚያስደነግጥ ነው። ከሳቸውም ፊታቸው የውሻ ፊት የሚመስሉ አሉ። የሰውን ሥጋ እንጂ እህልን አይበሉም። ንጉሥ ቆስዮስጦስና ሰራዊቱ እኒህን መልከ ልውጦች ባዩአቸው ጊዜ ከክፉ መልካቸው የተነሳ ፈርተው ደነገጡ። ፈጽሞ በማድነቅ እጅግ እጹብ እጹብ አሉ። በዚያን ጊዜ እንዳያመልጧቸው አንድ እንኳን ሸሽቶ እንዳይሄድ በወዲያና በወዲህ ከበቧቸውና በጦር ወጓቸው፣ በሰይፎቻቸው ቆረጧቸው። እንዲህ ባለ ግብር እግዚአብሔርን የካዱትን ገደሏቸው። ሁሉንም በጦርና በሾተል አፍ ጨረሷቸው። ከሳቸውም አንድ እንኳን ወሬ ነጋሪ አልቀረም። በዚያንም ጊዜ ንጉሡም ሰራዊቱም ሁሉ በመላው ፈጽሞ ደስ አላቸው። ለዘላለሙ ክቡር ምስጉን የሆነ እግዚአብሔርንም ስላደረገላቸው ስለዚህ እጹብ ድንቅ ታላቅ ታምር ፈጽሞ አመሰገኑት። ዳግመኛም ንጉሥ ቆስዮስጦስን ሁሉም ሰራዊቱ መኳንንቶቹም መሳፍንቶቹም በታላቅ ድምፅ ፈጽሞ በመጮህ እንዲህ አሉ። የተመሰገነ እግዚአብሔርን እናመሰግነዋለን። ፈረሱንና በላዩ የተቀመጠውን ሰፊ በሆነ ባህር ውስጥ የወረወረ እግዚአብሔርን እናመሰግነዋለን።
ለእኛ ባሮቹ ለሆን ክርስቲያኖች በከበረ መስቀሉ ኃይል ድል አድራጊነትን ኃይልን የሰጠን እግዚአብሔርን ደግሞ የጠበቀን እግዚአብሔርን እናመሰግነዋለን በማለት በአምላካቸው እግዚአብሔር ፊት ይህንንና ይህን የመሰለውን ምስጋና በአንድነት እየሰገዱና እየተንበረከኩ ሲያመሰግኑ የጩኸታቸው ድምፅ በአራት ማዕዘነ ዓለም በሮማ አገር ሁሉ ተሰማ። ከዚህም በኋላ ንጉሥ ቆስዮስጦስ ከሰራዊቱ አንድ እንኳን የሞተ ስለሌለ ስላደረገለት በጎ ነገር ሁሉ እግዚአብሔርን እያመሰገነ በደህናና በሰላም በፍቅር ከሰራዊቱ ሁሉ ጋር ወደ አገሩ ሮም ተመልሶ ገባ። የኒህን ከሃዲያን አረባውያንንም ሀገር ሰፊ ጥልቅ ባህር ያጥለቀለቃት ጠፋ አገር ሆነች። ይህም ነገር በሁሉ ሀገር ተሰማ። ሊቀ ጳጳሳትና ቀሳውስት፣ ዲያቆናት ድንቆች ታምራቱን እየተወያዩ ባህርና ጥልቆች የሚያመሰግኑት የእስራኤል አምላክ እግዚአብሔርን ፈጽመው አመሰገኑት። ከእርሳቸው ጋር ላልሄዱ የክርስቲያን ወገኖች ሁሉ ልዑል ክቡር በሆነ በመስቀሉ ኃይል እግዚአብሔር ያደረገላቸውን ተናገሩ። ዳግመኛም በሀገሮች ሁሉ እጹብ ድንቅ የሆነ ሥራውን ያደረገላቸውን ድንቆች ታምራቱን ሁሉ ተናገሩ፣ አስረዱ። ቆስዮስጦስ ግን እግዚአብሔር ባዘዘው ትእዛዝ ጸንቶ ሕግጋቱን ሁሉ የሚጠብቅ እውነተኛይቱን ሕገ ወንጌልን ያስተማሩት የተመረጡ የአባቶቹንም ሥራ የሚሠራ ሆነ። አባቱ አግድር ሲሠራ የነበረውን ሥራ አስቦ አባቱ በቁመቱ ልክ ወደ አስቆፈረው ጉድጓድ ውስጥ ገብቶ በጉድጓድ ውስጥ በፊቱና በኋላው በቀኝና በግራው እንደሱ የብረት ጦር ተክሎ ከጧት እስከ ማታ በውስጡ እየቆመ ስለ ራሱና ስለ ሕዝቡ ድነት ወደ እግዚአብሔር ፈጽሞ ይለምን ነበር። መላእክትም በየዕለቱ በየሰዓቱ እንደ ወዳጅና እንደ ባልንጀራ ዘወትር ይጎበኙት ነበር። ጠዋትም ሲነጋ ሰዎች የሚሠራውን ሥራ እንዳያውቁበት ከጉድጓድ ውስጥ እየወጣ የክብር ልብሱን ለብሶ ከዙፋኑ ላይ ይቀመጥ ነበር። ጸብ ክርክር ያለባቸው ሕዝቡም አሕዛቡም ወደ እሱ እየመጡ ቸሮችና ደጋጎች የሆኑ አባቶቹ እንደሚፈርዱት ያለ ፍርድ እውነተኛውንና የቀናውን ፍርድ ይፈርድላቸው ነበር። በመሸም ጊዜ አባቱ ወደ አስቆፈረው ጉድጓድ ገብቶ በመቆም እኩያን አይሁድ ጌታችን ኢየሱስ ክርስቶስን ወደ ጥልቅ ጉድጓድ ያገቡትንና በመስቀል ላይ የተቀበለውን መከራ እያሰበ ያለቅስ ነበር። ከሌሊቶቹም በአንዲት ቀን ሌሊት ከጉድጓዱ ውስጥ ቆሞ ሳለ እንቅልፍ ያዘው። ያን ጊዜ የእግዚአብሔር መልአክ ተገልጾ ንጉሡ ቆስዮስጦስን እንቅልፍ እንደወሰደው በዘመድ የከበርክ ቆስዮስጦስ ሆይ ፍቅር አንድነት ይገባሃል፣ የእግዚአብሔርም ጸጋና በረከት ካንተም ከልጆችም ሁሉ ጋር ይኑር አለው። ንጉሡ ቆስዮስጦስም ይህን ቃል በሰማ ጊዜ መልአኩን እንዲህ ብሎ መለሰለት። ልጅ ሳይኖረኝ ልጅ እንዳለኝ አድርገህ ይህን የሰላምታ ቃል በመስጠት የምታላግጥብኝ አንተ ማነህ? አለው። መልአኩም ንጉሡ ቆስዮስጦስን እኔ አንተን የማላግጥብህ አይደለም፣ ነገር ግን ለአንተ የሚደረገውን የታመነውንና እውነተኛውን ነገር ፈጽሜ ልነግርህ ከእግዚአብሔር ዘንድ ወደ አንተ ተላኩ እንጂ። ፈጣሪህ እግዚአብሔር ከዛሬ ጀምረህ ሚስት አግባ፣ ከሷም አንድ ወንድ አንዲት ሴት 2 ልጆች ትወልዳለህ። እግዚአብሔርንም መፍራት እያስተማርክ አሳድጋቸው። በሕጉ ሁሉ ጸንተው ይኖሩ ዘንድ ጌታ ኢየሱስ ክርስቶስ በሠራው በወንጌል ቃል ጸንተው ይኖሩ ዘንድ ፈሪሃ እግዚአብሔርን እያስተማርክ አሳድጋቸው። አንተም እነዚህ ልጆች ካደጉ በኋላ ሙተህ ወደ ጌታ ወደ ኢየሱስ ክርስቶስ ሂደህ አባቶቹ የወረሱትን ዓለመ ነፍስ ትወርሳለህ። ይህችውም ተድላ ደስታ ያለባት ገነት ናት አለው። እነዚህም ልጆች በቀናች ሃይማኖትና አንተ ባስተማርካቸው ሥርዓት ጸንተው ይኖራሉ። በእንደዚህ ያለ ሥራ ሳሉ በቤተ ክርስቲያን ላይና በሕዝበ ክርስቲያኑ ሁሉ ላይ ብዙ ጽዋተወ መከራ፣ ብዙ ስደትና ምርኮ ይደረጋል። ለርኩሳን ጣዖታት፣ ለርኩሳን አጋንንት የሚሰግዱ ብዙ አላውያን አረማውያን ነገሥታት ይነግሳሉ። እነዚህንም ልጆች በእነዚህ አላውያን ነገሥታት እጅ ብዙ መከራ ያገኛቸዋል። ከዚህም በኋላ በጌታችን በኢየሱስ ክርስቶስ ስምና በቀናች ሃይማኖት ከሀገራቸው ተሰደው ይሄዳሉ። ወንዱ ልጅህ ግን የጌታችን የኢየሱስ ክርስቶስን ሥጋዊ ሞቱን የከበረች ሃይማኖትንም እያስተማረ በአላውያን ነገሥታት እጅ ይሞታል።
ሴቷ ልጅ ግን ብዙዎች አረማውያንን ወደ ቀናቸው ኦርቶዶክስ ተዋሕዶ ሃይማኖት ትመልሳቸዋለች። ብዙ ጽዋትወ መከራም ይደርስባታል። ከዚህ በኋላ ትነግሳለች። ከነገሰችም በኋላ እግዚአብሔርን የሚፈራ ደግ ልጅ ትወልዳለች። ከእመቤታችን ከቅድስት ድንግል ማርያም የእግዚአብሔር አብ የባሕርይ ልጅ የኢየሱስ ክርስቶስን ሰው መሆን እያስተማረች ታሳድጋቸዋለች። ከዚህ በኋላ ይህ የልጅህ ልጅ ይነግሣል። ይህም የልጅህ ልጅ በነገሰ ጊዜ ለሕዝበ ክርስቲያንም ለአብያተ ክርስቲያናቱም ተድላ ደስታና ሰላም ደህንነት ይደረጋል። እሱም ከአብ ከባሕርይ አባቱ ማሕየዊ ከሚሆን ከመንፈስ ቅዱስም ጋራ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ባስተማራት በቀናች ሃይማኖት እግዚአብሔር በሚሰጠው ስጦታ ሁሉ ፍጹም የሆነ ነው። ፍቅር ትሕትናንና ጸጋ እግዚአብሔርን ሁሉ የተመላ ይሆናል። በሱ ዘመነ መንግሥት የክርስቶስ የመስቀሉ ኃይል እየረዳው አብያተ ክርስቲያናትን ይከፍታል፣ አብያተ ጣዖታትን ይዘጋል። ለልጅ ልጅ ለዚህ ንጉሥ ከእግዚአብሔር ዘንድ ሀብተ ክህነት፣ ሀብተ መንግሥት፣ ሀብተ ትንቢት ይሰጠዋል። እሱም በፍጹም ልቡ በፍጹም ዕውቀቱ ጌታውን ኢየሱስ ክርስቶስን ይወደዋል። ጌታችን አምላካችን ኢየሱስ ክርስቶስም ካዘዘው ትእዛዝ ሁሉ ወደ ቀኝ ወደ ግራም አይልም። የእግዚአብሔር መልአክ ለአባቶችህ አባት ለአያትህ ለይንዳስ እንደነገረው በዚህ በልጅ ልጅ ዘመነ መንግሥት ጌታችን ኢየሱስ ክርስቶስ አዳምን ከነ ልጆቹ ሊያድነው የተሰቀለበትን ክቡር መስቀሉን ለመፈለግ እናቱ ወደ ኢየሩሳሌም ትሄዳለች። በኋላ በዚሁ በልጅ ልጅ ዘመን ይህ የክርስቶስ መስቀል የተቀበረበት ቦታው ይገኛል። ጊዜው ሲደርስ ይህች ልጅህ በመለኮት ደም የከበረውን ክርስቶስ የተሰቀለበትን ይህን መስቀል በብዙ ድካም ታወጣዋለች ብሎ ነገረው። የእግዚአብሔር መልአክ ለንጉሡ ለቆስዮስጦስ ይህንን ነገር ከነገረው በኋላ ሰላምታ ሰጥቶት ከሱ ተሰውሮ ወደ ሰማይ አረገ። ንጉሡ ቆስዮስጦስም ይህን ሁሉ ራእይ ካየ በኋላ ከእንቅልፉ ነቃ። ስላያቸው ራእዮችም ሁሉ ለረጅም ሰዓት አደነቀ። ነገር ግን በሕዝቡ ስለሚመጣው መከራ፣ ስለ ቤተ ክርስቲያንም መፍረስ፣ ስለ ከበረች ስለ ኦርቶዶክስ ተዋሕዶ ሃይማኖትም መጥፋት እየጮኸ የሚያቃጥል እንባን አለቀሰ። ከዚህ በኋላ መኳንንቱና መሳፍንቱ፣ ሕዝቡም ትንሹም ትልቁም ወደ ቤተ መንግሥት ተሰብስበው በሥርዓተ ተክሊል ሰርግ አድርገው ሚስት አጋቡትና ቅዱሳን አባቶችህን በሕጉ በትእዛዙ በፍርዱ ሁሉ እንዳጸናሃቸው አንተንም እግዚአብሔር እንደነሱ በሕጉ በትእዛዙ ያጽናህ፣ በከበረ መስቀሉ ኃይልም ይጠብቅ ብለው መረቁት። እንዲህ ብለው ከመረቁት በኋላ ሕዝቡ ሁሉ ደስ እያላቸው በፍቅር በአንድነት ወደ የቤታቸው ገቡ። ከዚህ በኋላ ንጉሡ ቆስዮስጦስ የእግዚአብሔር መልአክ እንደነገረው ወንድና ሴት 2 ልጆች ወለደ። በጎ ምግባር በጎ ሃይማኖትም እያስተማረ አሳደጋቸው። ልጆቼ በጌታ በኢየሱስ ክርስቶስ ስም አደራችሁን እላችኋለሁ፣ በፍጹም ልቦናችሁ እግዚአብሔርን እያፈቀራችሁ ሕጉን ጠብቁ፣ በሕጉም ጸንታችሁ ኑሩ። ስለ እናንተ ምሕረትን ከእግዚአብሔር የሚለምኑላችሁ በቤተ ክርስቲያን የተሾሙ ካህናትንና ነዳያንን ውደዷቸው ብሎ አስተማራቸው። ይህን ኃላፊውን ዓለም አትውደዱት፣ ዓለሙም ንብረቱም ኃላፊ ነውና። እግዚአብሔር የሚወደውን ሥራ የሚሠራ ሰው ግን ለዘላለም ጸንቶ ይኖራል። የዘላለም ሕይወት ታገኙ ዘንድ ጌታችን ኢየሱስ ክርስቶስ ያስተማራት በጎይቷን ሃይማኖታችሁን ውደዷት። በነፍሳችሁ ከሚመጣባችሁ መቅሰፍት ታመልጡ ዘንድ በሥጋችሁም በዓይናችሁም በልባችሁም አትሰስኑ። ወርቅ፣ ብር፣ ቀጭን ልብስ አትውደዱ። እነዚህ ሁሉ በጌታችን በኢየሱስ ክርስቶስ ዘንድ የተናቁ ናቸውና። ልጆቼ ሆይ ስለ ቀናች ሃይማኖታችሁ ብዙ መከራ ያገኛችሁ ፈጽሞ ደስ ይበላችሁ። ነገር ግን እሱ ከመከራው ሊያድናችሁ ይቻለዋልና ወደ ፈጣሪያችሁ ወደ እግዚአብሔር ለምኑ። በወዲያኛውም ዓለም ከመከራ ነፍስ ትድኑ ዘንድ በነፍሳችሁም ከሚመጣባችሁ ፍርድ ታመልጡ ዘንድ በዚህ ዓለም በምግባር በሃይማኖት ድከሙ። ነቢዩ በዚህ ዓለም የደከመ ለዘላለሙ በሕይወት ይኖራል ጥፋትን አያይምና እንዳለ ብሎ አስተማራቸው። ልጆቹም አባታችን ሆይ እኛንስ በጎውን ነገር ሁሉ አስተማርከን፣ እሺ እንቀበልሃለን። ነገር ግን
ወደ ሩቅ ጎዳና ልትሄድ እንዳለህ ባነጋገርህ እንረዳለን። የምንወድህ እኛ ልጆችህን ትተኸን ወዴት ልትሄድ ነው አሉት። አባታቸውም መልሶ እንዲህ አላቸው፣ አባቶቼ ወደ ሄዱበት ዓለም እሄዳለሁ። ይህችውም የሙታንና የሕያዋን እናት የሆነች መቃብር ናት አላቸው። ልጆቹም አባታቸው እንደሚሞት በሰሙ ጊዜ ፈጽመው ምርር ብለው አለቀሱ። አባታቸው ቆስዮስጦስም ልጆቹም መልሶ እንዲህ አላቸው፣ ልጆቼ ሆይ ይህን መራራ ለቅሷችሁን ተዉ። ነገር ግን ይህ ሁሉ መከራና ሐዘን በደረሰባችሁ ጊዜ ይህን የመከርኳችሁን ምክር በልባችሁ አኑሩት አላቸው። ንጉሡ ቆስዮስጦስ ሁለቱን ልጆቹን እንዲህ ብሎ ከመከራቸውና ካስተማራቸው በኋላ ቅዱሳን አባቶቹ እንዳረፉት ያለ ረፍት አርፎ ልጆቹም ወገኖቹም ጽኑ ለቅሶ እያለቀሱ በኋለኛው ዘመን በትንሣኤ ዘጉባኤ እስኪነሳ ድረስ በአባቶቹ መቃብር ቀበሩት። እነዚህም ልጆቹ ድሃ አደጉ ነው እርስ በርሳቸው እንዲህ ተባባሉ፣ ከእንግዲህ ወዲህ እኛ ድሃ አደጉ ነናል። ቀድሞ ሲወደን የነበረው ይንቀናል፣ ቀድሞ ሲጠላን የነበረው ከሀገራችን አስወጥቶ ይሰደናል። ነገር ግን እስከ ዘላለሙ ድረስ ክብር ምስጋና ይግባውና በጌታችን በኢየሱስ ክርስቶስ በሁለት ወገን ድንግል በምትሆን በእናቱ በቅድስት ድንግል ማርያም በከበረ መስቀሉም ተስፋ አለኝታ እናደርጋለን። ባለን በዘመናችን ሁሉ እነሱ ጽናቱን ኃይሉን እንደ ዝናር ያስታጥቁናልና። በዚህ የምክር ቃል እርስ በርሳቸው ከተመካከሩ በኋላ የአባታቸውን ገንዘብ ወስደው ለድሆችና ለጦም አዳሪዎች፣ እናት አባት ለሞቱባቸው ለድሃ አደጎች በተኑ። በእውነት በቀና ነገርም በእግዚአብሔር ሕግ ሁሉ ጸንተው ኖሩ። እፍኝ ከምታህል ጥቂት ምስር በቀር የላመ የጣመ ሳይበሉ አጽዋማትን ሁሉ ይጾሙ ነበር። በእንደዚህ ያለ ሥራ በፍጹም ልቦናቸው በፍጹም ዕውቀታቸው ለእግዚአብሔር እየተገዙ በአባታቸው ቤት ብዙ ዘመን ኖሩ። እንደዚህም ሆነው ሲኖሩ አላዊው መክስሚያኖስ በሮም አገር ነገሰ። ጌታው ኢየሱስ ክርስቶስን ክዶ የፈጠራችሁኝ እናንተ ናችሁ ብሎ ለርኩሳን ጣዖታት ሰገደ። ብዙዎች አብያተ ክርስቲያናትን አፍርሶ በእሳት አቃጠለ። እነዚህም የንጉሡ የቆስዮስጦስ ልጆች ይህን የተናቀውን ሥራ ባዩ ጊዜ እርስ በርሳቸው ስለ ቀናች ሃይማኖታችሁ ብዙ መከራ ያገኛችኋል ብሎ አባታችን ቆስዮስጦስ የነገረን ነገር እነሆ ደረሰ ተባባሉ። ከዚህ በኋላ ተነስተው በእግራቸው ቁመው እጃቸውን ዘርግተው ዓይናቸውን ወደ ሰማይ አቅንተው ከዳዊት መዝሙር እግዚአብሔር ብርሃነ ረድኤቱን ያበራልኛል፣ ምን ያስፈራኛል? እግዚአብሔር ድህነቴን የሚያደርግልኝ የታመነ ወዳጄ ነው፣ ምን ያስደነግጠኛል? ገንዘቤን ይዘርፉኝ ዘንድ ክፉዎች ሰዎች በቀረቡኝ ጊዜ ምን ያደርጉኛል? ስቃይ የሚያጸኑብኝ ጥላቶቼስ በነፍስ በሥጋ ጠፉ። ሰራዊቱ ምንም ቢጣሉኝ ልቡናዬ አይፈራብኝም። አርበኞችም ምንም ቢከቡኝ እኔ በእሱ አመንኩ። እግዚአብሔርን አንዲት ነገር ለመንኩት፣ እሷንም እሻለሁ፣ ባለኝ በዘመኔ ሁሉ በእግዚአብሔር ማደሪያ ገነት መንግሥተ ሰማያት እኖር ዘንድ። እግዚአብሔርን ደስ የማሰኝበትን ሥራ ይገልጽልኝ ዘንድ በመመስገኛ ቦታ በአምስቱ በስድስቱ ቆመ በሲ ጽሙድ እንደ በሬ ቅኑት እንደ ገበሬ ሁኜ አገለግለው ዘንድ በመከራዬ ጊዜ በጽላሎት ረድኤቱ ሰውሮኛልና በሰዋሪነቱ ሰዋሪነትም ሰውሮኛልና በሰናክሬም ላይ ከፍ ከፍ አድርጎኛልና። እነሆ እግዚአብሔር ራሴን በጠላቶቼ ላይ ከፍ ከፍ አደረገኝ። ደብተራ ኦሪትን ከብቤ መሥዋዕት ሰዋሁ። እልል እያልኩ በውስጥ በአፋ ለልዑል እግዚአብሔር ምስጋና አቀርባለሁ። አቤቱ ወደ አንተ የለመንኩትን ልመናዬን ስማኝ፣ ልቦናዬም ኃጢአቴን ይቅር በለኝ፣ ልመናዬንም ስማኝ ይልሃል። ገጸ ረድኤትህን ሻትኩ። አቤቱ ገጸ ረድኤትህን እሻለሁ። ገጸ ረድኤትህን ከእኔ ወደ ሌላ ትመልስ። ተበሳጭተህ ከእኔ ከባሪያህ አትራቅ። ረዳቱ ነኝ፣ በመከራውም አትጣለኝ። ድህነቴን የምታደርግልኝ ፈጣሪዬ ችላ አትበለኝ። እናት አባቴ በመከራ ፈጽመው በመሃናን ጣሉኝ። እግዚአብሔር በረድኤት ተቀበለኝ እንጂ። አቤቱ ወደ ሕግ ምራኝ፣ ጠላቶቼን ደስ አይበላቸው ብለህ ወደ ቀና ሕግህ ምራኝ። ስቃይ ለሚያጸኑብኝ አሳልፈህ አትስጠኝ።
የአመፅ ምስክሮች በጠላትነት ተነስተውብኛልና ይኸውም የአመፅ ፍጻሜዎች ናቸው። በሕያዋን በመላእክት በጻድቃን አገር በገነት መንግሥተ ሰማያት ተድላ ደስታውን አይ ዘንድ አምናለሁ። አበጀህ እግዚአብሔርን ተስፋ አለኝ ታድርገው፣ ልቦናህንም በሃይማኖት አጽንተ ተስፋ አለኝ ታድርገው የሚለውን ጸልየው ለአንተ ቸር ለሆነ ለባሕሪ አባትህም ኃጢአትን ለሚያስተሰሪ ለባሕሪ ሕይወትህ ለመንፈስ ቅዱስም ምስጋና ይገባል ለዘላለሙ በእውነት ያለ ሐሰት አሉ። ይህንም የምስጋና ቃል በአንደበታቸው እየጸለዩ አባታቸው የተወላቸውን ገንዘብ ሁሉ ምንም ሳያስቀሩ ለድሆች ለጦም አዳሪዎች በተኑ። ያን ጊዜ አላውያን የሚሆኑ መክስሚያኖስና ዲዮቅልጥያኖስ በሚገዙበት አገር ሁሉ በክርስቶስ ወገኖች ላይ ጽኑ ጽዋተ መከራ ተደረገ። ብዙዎች ሰዎች ወደ አደባባይ እየመጡ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ደማቸውን ያፈሱ ጀመር። የንጉሥ ቆስዮስጦስም ልጆች ክርስቲያኖች የሚቀበሉትን ይህን መከራ ባዩ ጊዜ እርስ በርሳቸው እንዲህ ተባባሉ፣ እኛም የዚህ ኃላፊው ዓለም ኑሮ እንዳያስተን የጌታችን የኢየሱስ ክርስቶስን ሕግ እየጠበቅን ቅዱሳን በሚሆኑ በአባቶቻችን ሃይማኖት እንጽና ተባባሉ። እርስ በርሳቸው ይህን ሲጨዋወቱ የአላዊው የመክስሚያኖስ ሰራዊት መጥተው ይዘዋቸው ወደ መክስሚያኖስ ወስደው ለርኩሳን ጣዖታት ይሰግዱ ዘንድ ግድ አሏቸው። እነሱ ግን እምቢ አሉ። ንጉሥ ከኔ ምን ትሻላችሁ? የሚሻላችሁን ምረጡ። ለጣዖት ባትሰግዱ እኒህ ሰይፎች በእጃሉ፣ ቸብቸቧችሁን ቆርጬ ጥላለሁ አላቸው። እነርሱም መልሰው እንዲህ አሉት፣ ከሃዲው መክስሚያኖስ ሆይ እኛስ ካንተ ይልቅ ፈጣሪያችን ኢየሱስ ክርስቶስን እንሻለን። ገድላችንም በምስክርነታችን ደም ይጻፍልን ዘንድ በክቡር ስሙ በሰማዕትነት ልንሞት እንወዳለንና የወደድከውን አድርግ አሉት። ያን ጊዜም ከሃዲው መክስሚያኖስ ተቆጥቶ ጽኑ ቅጣት እንዲቀጧቸው አዘዘ። እነሱም እንደታዘዙ በእስራት በግርፋት ቀጧቸው። እነሱ ግን ከቀናች ሃይማኖታቸው ወደ ቀኝ ወደ ግራም አላሉ። ከሃዲው መክስሚያኖስም ወደ ረከሰች ሃይማኖቱ እንዳልገቡለት ባየ ጊዜ እሱ ከሚገዛው ሀገር ተሰደው ወደ ሌላ ሀገር የሄዱ ዘንድ ደብዳቤ ጻፈ። እነሱም በጌታ በኢየሱስ ክርስቶስ ስም ፈጽመው ደስ እያላቸው ወደ ሌላ ሀገር ተሰደው ሄዱ። እሌኒ ተሰዳ በሄደችበት ሀገር አንድ አይሁዳዊ ሰው አግኝታ የጌታችን የኢየሱስ ክርስቶስን ሰው መሆን፣ ሕማሙን፣ ሞቱን፣ ትንሣኤውን አስተማረችው። የቀና ሃይማኖትም ይህ ነው። ይህም ዘር ምክንያት ሳይሆነው ከመቤታችን ሰው ሆኖ የተወለደው ዳህራዊ ልደቱ ከአብ ከባሕሪ አባቱ እንደተወለደው እንደ ቀዳማዊ ልደቱ የሚያምኑት እምነት ነው ብላ አስተማረችው። ያን ጊዜ ነገሯ ከልቡ ገባ፣ ትምህርቱን ተረዳው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ከሰማይ ከዙፋኑ መውረዱን በሁለት ወገን ድንግል ከምትሆን ከመቤታችን ሰው መሆኑን አምኖ የቀናችውን ሃይማኖት ተቀበለ። በቀናች ሃይማኖትም ካመነ በኋላ የክርስትና ጥምቀትን አስጠምቃ ደግ ምዕመን አደረገችው። ከዚህ በኋላ ይህ የክርስቲያን ወገን ያደረገችው ደግ ምዕመን ሰው እሌኒን አገባት። ሁለቱም እግዚአብሔርን ደስ የሚያሰኙ የሚወዱ ሆኑ። ወንድሟ ግን ስለ ቀናች ሃይማኖቱ ተሰዶ ሄደ። በሄደበትም ሀገር ብዙ መከራ አገኘው። ብዙዎችንም ሰዎች ጌታችን ኢየሱስ ክርስቶስ ወደ አስተማራት ወደ ቀናች ሃይማኖት መለሳቸው። ከዚህ በኋላ አንገቱን በሰይፍ ቆርጠውት በመንግሥተ ሰማያት የሰማዕትነት አክሊልን አገኘ። የክብር ባለቤት የጌታችን የፈጣሪያችንና የመድኃኒታችን ኢየሱስ ክርስቶስ ይቅርታውና ቸርነቱ የከበረ መስቀሉን በረከት ከሁላችንም የክብር አባታችን ተክለ ሃይማኖት ልጆች ከምንሆን ጋር ይኑር። ሀገራችን ኢትዮጵያንም ይጠብቃት፣ የደብረ ሊባኖስንም ገዳም ይጠብቅልን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና
የማፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ታኅሣሥ 10 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 10 በዚች ቀን የአንጾኪያ ሀገር ሊቀ ጳጳሳት የነበረ የቅዱስ አባ ሳዊሮስን ሥጋ ከእስክንድርያ ውጭ ወደሆነች ደብረ ዝጋግ ገዳም አመጡ። እንዲህም ሆነ፣ ይህ ቅዱስ አባት በሀገረ ሰሃ አምላክን በሚወድ ክርስቲያን ባለጸጋ ስሙ ድራታዎስ በሚባል ሰው ዘንድ ባረፈ ጊዜ እርሱም ከምዕመናን ሰዎች ጋር በመርከብ አሳፍሮ ላከው። በጥልቅ ባህር ላይ እንጂ በአነስተኛ ሸለቆ እንዳይሄዱ ከዚያም በወደቡ እንዲወጡ አዘዛቸው። ወደ ደቡባዊ ባህር ቅርጣስ በደረሱ ጊዜ የቅዱሱም ሥጋ ከእሳቸው ጋር ሳለ ወደ ምዕራብ አቅጣጫ ጥቂት እንደተጓዙ መርከቡን የሚሸከሙ ውሃ አላገኙም። መርከቡንም እየጎተቱ ታላቅ ድካምን ደከሙ። መርከባቸውንም ወደ ኋላ ይመልሱ ዘንድ አሰቡ፣ ግን አልተቻላቸውም። ፈጽሞ አዘኑ፣ ደነገጡም፣ እውቀታቸውም ተሰወራቸው። ሰውን የሚወድ እግዚአብሔር የእስራኤልን ልጆች ከጠላቶቻቸው ፊት ሰውሮ በኤርትራ ባህር ውስጥ መንገድ ገልጦ ያሳለፋቸው እርሱ የቅዱስ ሳዊሮስን ሥጋ መለካውያን ከሆኑ ከካህዲያን ሰዎች ሰወረ። እርሱ በሕይወቱ ሳለ ይጠሉት ነበርና፣ እንዲሁ ከሞተ በኋላ ቃሉ እንደ ሰይፍ የሚቆራርጣቸው ሆነ። ከዚህም በኋላ እግዚአብሔር ከታምራቱ ገለጠ። ያችን መርከብ ወደሚወጡበት ወደብ እስከምትደርስ በጥቂት ውሃ ላይ 7 ምዕራፍ ያህል እንድትጓዝ አደረጋት። ከዚያም ተሸክመው ወደ ደብረ ዝጋግ ገዳም አደርሰው ያ ባለጸጋ ዱራታዎስ በሠራለት ቦታ ውስጥ አኖሩት። በግብፅ አገርም ታላቅ ደስታ ሆነ፣ ይልቁንም በእስክንድር ከተማ። እግዚአብሔርም ታላላቅ የሆኑ ድንቆች ታምራቶቹን ገለጠ። በሕይወቱ ሳለ ከጥርሶቹ የወደቀች አንዲት ነበረች። የደብረ ዝጋግ ገዳም አንድ መነኩሴ አንስቶ በሐር ጨርቅ ጠቅልሎ አኖራት። እሷም ለታመሙ ሕዝቦች የምትፈውስ ሆነች። እነርሱም ወደ እስክንድርያ ሀገር ያመጧትና በበሽተኞች ላይ ያኖሯታል፣ እነርሱም ይድናሉ። እግዚአብሔርም ቅዱስ ሳዊሮስን በሕይወቱ ካለበት ጊዜ ይልቅ ከሞተ በኋላ እጅግ ከፍ ከፍ አደረገው። ለእግዚአብሔርም ምስጋና ይሁን። እኛን በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ቅዱስ አባት የእስክንድርያ ሊቀ ጳጳሳት ታውፋኒዮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 60ኛ ነው። በማርቆስ ወንጌላዊ ወንበር 9 ዓመት ከ7 ወር ከኖረ በኋላ በከሃዲያን እጅ ሞተ። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚህችም ዕለት የከበረ አባት ጻድቅ ኤጲስቆጶስ የስሙ ትርጓሜ የሕዝብ አሸናፊ የሆነ አባ ኒቆላዎስ አረፈ። ይህም ጻድቅ ሰው ሜራ ከሚባል አገር ነው። የአባቱ ስም ኤጲፋኒዮስ የእናቱ ዮና ነው። እኒህም በሀገረ ሜራ እጅግ ባለጸጎች ናቸው። እግዚአብሔርንም የሚፈሩትና የሚያመልኩት ናቸው። ግን ልጅ አልነበራቸውም። ሀብታቸውን የሚወርስ የተባረከ ልጅ ሰጥቷቸው በእርሱ ደስ ይላቸው ዘንድ እያዘኑ ወደ እግዚአብሔር ሲጸልዩና ሲማልዱ ኖሩ። የመውለጃቸውም ጊዜ እስኪያልፍ ኑረው የመውለጃቸው ጊዜ እንዳለፈ ባወቁ ጊዜ ስለ ልጅ መለመንን ተዉ። ሥራው ልዩ ድንቅ የሆነ እግዚአብሔር በበረከትና በቅድስና ፍጹም ያደረገውን ይህን ቅዱስ ልጅ ኒቆላዎስን ሰጣቸው። በእርሱም ዘንድ የጽድቅን ሥራ ገለጠ። እርሱም በተወለደ ጊዜ ተነስቶ በሰዎች መካከል 2 ሰዓት ያክል ቆመ። በዚህም ለጽድቅ ሥራ የሚነሳ መሆኑን ያመለክታል። የእናቱንም ጡት በሚጠባ ጊዜ ከቀኝ ጡቷ በቀር አይጠባም። በዚህም በሕይወቱ ዘመን ሁሉ ከመንፈሳዊ የውሃ ምንጭ በቀር እንደማይጠጣ ይገልጣል። ይኸውም የእግዚአብሔር ቃል መንፈሳዊ ትምህርት ነው። በሕፃንነቱም የሐዋርያትን ሥርዓት ፈጸመ።
በሮብና በአርብ ቀን ያለ 9 ሰዓት የእናቱን ጡት አይጠባምና። ታናሽ ብላቴናም በሆነ ጊዜ ወላጆቹ ለመምህር ሰጡት። በጥቂት ቀኖች የቤተ ክርስቲያንን ትምህርት ተምሮ ዲቁናን ተሾመ። መንፈሳዊ ሥራንም በየቀኑ የሚጨምር ሆነ። የአባቱ የወንድም ልጅ አበምኔት በሆነበት በአንድ ገዳም መነኮሰ። ከሰው ማንም እንደርሱ ሊሰራው የማይቻለውን ጽኑ ገድል ተጋደለ። ከዚህም በኋላ ዕድሜው 19 ዓመት ሲሆነው ቅስናን ተሾመ። እግዚአብሔርም ታላቅ ጸጋን፣ ድንቆች ታምራትን ማድረግና በሽተኞችን የመፈወስ ሀብትን ሰጠው። በሕይወቱም ሳለ ከሞተም በኋላ በየጊዜው በመጨመር የሰራቸው ታምራቱ ግን ቁጥር የላቸውም። በሕይወቱ ሳለ ከሰራው ትሩፋቱ ጥቂት እንናገራለን። ይህም እንዲህ ነው። አንድ ባለጸጋ በሀገሩ ነበር። ከጥቂት ጊዜም በኋላ የዕለት ራት እስከሚያጣ እጅግ ድሃ ሆነ። 4 ሴቶች ልጆችም ነበሩት። ስለ ድህነቱም የሚያገባለት አላገኘም። የአመንዝራ ቤትም ሰርቶ ልጆቹን በዚያ ኑሮ እያመነዘሩ የዝሙት ዋጋ በማግኘት ይኖሩ ዘንድ ይህን የረከሰ ሐሳብ ሰይጣን አሳሰበው። እግዚአብሔርም ይህ ሰው ያሰበውን ለቅዱስ አባ ኒቆላዎስ ገለጠለት። በዚያንም ጊዜ ተነስቶ ከአባቱ ገንዘብ 100 የወርቅ ዲናር ይዞ ሌሊት ሳይነጋ ወደዚያ ሰው ቤት ሄዶ በበሩ ወደ ውስጥ አስገብቶ አኖረለት። ሰውየውም በነቃ ጊዜ ያን ወርቅ አገኘ፣ እጅግም ደስ አለው። ታላቂቱንም ልጁን አጋባት። እንዲሁም 2ኛ ጊዜ 3ኛ ጊዜ 100 የወርቅ ዲናር እንዲሁ አኖረለትና ሁሉንም ልጆቹን አጋባቸው። በፍጻሜውም ይህን ገንዘብ የሚጥልለት ማን እንደሆነ ያውቅ ዘንድ ነቅቶ የሚጠብቀው ሆነ። ከዚህም በኋላ ሲያኖርለት ቅዱስ አባ ኒቆላዎስን አገኘው፣ ሰገደለትም። ከገንዘብ ችግርና በኃጢአትም ከመውደቅ አድነኸኛልና ዋጋህ በመንግሥተ ሰማያት ፍጹም ነው አለው። ከዚህም በኋላ ከሰዎች ላይና ሰዎችን ለማሳት ከሚያድሩባቸው ዛፎች ውስጥ ሰይጣናትን አበረራቸው፣ በሽተኞችንም አዳናቸው። ዳግመኛም በጥቂት እንጀራ ላይ ባርኮ ብዙ ሕዝቦችን ከዚያ እንጀራ አጠገበ። እጅግ ብዙ የሆነ ትራፊንም አነሱ። ኤጲስቆጶስነትም ከመሾሙ በፊት ታላቅ ዙፋንንና የከበረ የክህነት ልብስ በእርሱ ዘንድ ተቀምጦ ብርሃንን የለበሰ ሰውም ይህንን የክህነት ልብስ ልበስ፣ በዙፋኑ ላይ ተቀመጥ የሚለውን ራእይ አየ። ሁለተኛም በሌላ ቀን ለክብር ባለቤት እናቱ የሆነች እመቤታችን ቅድስት ድንግል ማርያም የክህነት ልብስን ስትሰጠው ክብር ይግባውና ጌታችን ኢየሱስ ክርስቶስም ወንጌልን ሲሰጠው አየ። የሀገረ ሜራ ኤጲስቆጶስም ባረፈ ጊዜ ለሮሜ ሊቀ ጳጳሳት መልአክ በራእይ ተገልጾ ስለ አባ ኒቆላዎስ ነገረው። ስሙንና የመልኩን አምሳያም አስረዳው። በነቃም ጊዜ ያየውን ለኤጲስቆጶሳቱ ነገራቸው። እነርሱም በሰሙ ጊዜ ራእዩ እውነት እንደሆነ ሁሉም አመኑ። ቅዱስ ኒቆላዎስንም ወስደው በሀገረ ሜራ ላይ ኤጲስቆጶስነትን ሾሙት። ዲዮቅልጥያኖስም ሲነግስ ክዶ ጣዖታትን ባመለከ ጊዜ ሰዎቹን ሁሉ ጣዖታትን እንዲያመልኩ አዘዛቸው። ይህ አባ ኒቆላዎስ ግን ሕዝቡን የሚያስተምራቸውና በቀናች ሃይማኖት የሚያጸናቸው ሆነ። የቅዱስ አባ ኒቆላዎስንም ዜና በሰማ ጊዜ ዲዮቅልጥያኖስ ይዞ ለብዙ ዓመታት ታላቅ ስቃይን አሰቃየው። ክብር ይግባውና ጌታችን ኢየሱስ ክርስቶስም በትዕግሥት አጸናው፣ ያለ ጉዳትም በጤና አስነሳው። ዲዮቅልጥያኖስም ከማሰቃየቱ የተነሳ በሰለቸ ጊዜ ከወህኒ ቤት ጨመረው። እግዚአብሔርም ዲዮቅልጥያኖስን አጥፍቶ ጻድቅ ቆስጠንጢኖስን እስካነገሰው ድረስ በዚያ ኖረ። ከዚህም በኋላ ክርስቶስን በማመን የታሰሩትን ሁሉንም አወጧቸው። ከእሳቸውም ጋር ቅዱስ ኒቆላዎስ ወጥቶ ወደ መንበረ ጵጵስናው ተመለሰ። ሕዝቡንም ሁሉ የቀናች ሃይማኖትን እያስተማራቸው ኖረ። ሃይማኖታቸው የቀና የ318 ኤጲስቆጶሳት የአንድነት ስብሰባ በሆነ ጊዜ ይህ አባት ከሳቸው አንዱ ነው። ከሳቸውም ጋር ሆኖ አርዮስን አሳደደው። የቤተ ክርስቲያንንም ሥርዓት ሠራ። ከዚህም በኋላ ያማረ ተጋድሎውን በፈጸመ ጊዜ እግዚአብሔርንም አገልግሎ በመንበረ ጵጵስናው ከ40 ዓመት የሚበዛ ከኖረ በኋላም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ትደርብን ለዘላለሙ አሜን።
በዚህችም ቀን ቅዱሳን ታላስስና አልዓዛር በሰማዕትነት አረፉ። ይህም ታላስስ ከነነዌ አውራጃ ከባቢሎን ሰዎች ወገን ነው። የፋርስ ንጉሥ ሳቦርም ይዞት ለእሳት ስገድ፣ ለአማልክትም ሰዋ አለው። ቅዱስ ታላስስም እኔስ ለፈጣሪ እግዚአብሔር እሰግዳለሁ፣ ለእርሱም እሰዋለሁ እንጂ ለጣዖት አልሰዋም አለው። ያስፈራውም ዘንድ የቅጣት መሳሪያዎችን አስመታ። እርሱ ግን አልፈራም። 100 ግርፋትንም ለረጅም ጊዜ እንዲገርፉ ታዘዘ። ከዚህም በኋላ ተላስስ ሆይ ከዚህ ስቃይ እንድታርፍ ለአማልክት ሰዋ አለው። እርሱም ፈጣሪ ስለሚጠብቀኝ ለእኔ ስቃይ አልታወቀኝም አለው። በዚያንም ጊዜ 200 ጊዜ ገረፉት። በዓይኖቹም ውስጥ የብረት ችንካሮቹን ተከሉ። መናገርም እስከሚሳነው በነሐስ መክደኛ ሸፍነው ደበደቡት። ራሱንም በሰይፍ ቆረጡ። ከዚህም በኋላ አልዓዛርን አቀረቡት። ንጉሥ ሳቦርም ለአማልክት ሰዋ አለው። ለረከሱ አማልክቶቹም መሰዋትን እምቢ ባለው ጊዜ ወዲያውኑ ወደ እሳት ወረወረው። ያማረ ምስክርነቱንም ፈጸመ። ለእግዚአብሔርም ምስጋና ይሁን። እኛንም በሰማዕታት ጸሎት ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ከቁስጥንጥንያ አገር ለከበሩ ሰዎች ልጅ የሆነች ቅድስት ሱርሱት አረፈች። ይህችም ቅድስት ለአንድ ለከበረ ሰው ልጅ ታጨች። ይህንንም በሰማች ጊዜ አባቷን እንዲህ አለችው፣ አስቀድሜ ወደ ቤተ መቅደስ ሄጄ እሰግድ ዘንድ ፍቀድልኝ። በምመለስበት ጊዜ እግዚአብሔር እንደፈቀደ ይሁን። አባቷም አስቀድመሽ ወደ ባልሽ ግቢ፣ ሰርግሽ ከተፈጸመ በኋላ ከእርሱ ጋር ወደ ወደድሽው ሂደሽ ስዕለትሽን ትፈጽሚያለሽ አላት። እርሷም በድንግልና ሳለሁ ወደዚያች የከበረች ቦታ ሄጄ ልጸልይ፣ ለእግዚአብሔር ቃል ገብቻለሁ። ቃሌን በዋሽ በእኔ ላይ እግዚአብሔር ይቆጣል አለችው። ከዚህም በኋላ አባቷ ከሚያገለግሏት ወንዶችና ሴቶች አሽከሮች ጋር አሰናበታት። ለምጽዋትም የምትሰጠው 300 ያህል የወርቅ ዲናር ሰጣት። ወደዚያም በደረሰች ጊዜ በከበሩ ቦታዎች ሁሉ ዞረች። ወደ ግብፃውያን ገዳምን በደረሰች ጊዜ አንድ አረጋዊ መነኮስ ማቅ ለብሶ አገኘች። የልቧንም ሁሉ ሐሳብ ነገረችው። እርሱም የእግዚአብሔር ፍቃድ ይሁን አላት። ከዚህ በኋላ ወደ ሀገራቸው ተመልሰው ሊሄዱ በተዘጋጁ ጊዜ ወደ ስውር ቦታ ገብታ ለወላጆቿ እኔ ሰውነቴን ለእግዚአብሔር አቅርቤያለሁ፣ አታገኙኝምና አትፈልጉኝ ብላ ደብዳቤ ጻፈች። ደብዳቤውንም በልብሷ አስራ ከዕቃዋ ውስጥ አኖረችው። ከእሳቸውም ጋር የምትሄድ መሰላቸው። ሰዎቿም ዕቃ ጭነው በቀደሟት ጊዜ ከእርሷ ጋር ያለውን አገልጋይ እኔ ወደ ጎለጎታ ገብቼ ልጸልይሻለሁ አለችው። እርሱም እነሆ ሰዎቻችን ቀድመውናል፣ ብቻሽን እንዴት ትሄጃለሽ አላት። እርሷም አንተ ምን አግዶህ? ብቻዬን ሂጄ እመለሳለሁ አለችው። ከዚህም በኋላ ሴት አገልጋዋን ይዛ ወደ ጎለጎታ ገባች። አገልጋዋን ከኔ ራቅ በይ አለቻት። በዚያንም ጊዜ ተሰወረቻት። ወደዚያ ሽማግሌ መነኮስም ደርሳ ከእግሩ በታች ሰገደችለት። ለድሆችም እንዲያከፋፍለው ያንን 300 የወርቅ ዲናር ሰጠችው። ዳግመኛም ያመነኩሳት ዘንድ ለመነችው። እርሱም ራሷን ላጭቶ የምንኩስና ልብስን አለበሳት። ይኸውም የማቅ ነው። በላዩም ጸለየላት። እግዚአብሔርም ወደ መራት ትሄድ ዘንድ ፈቀደላት። እርሷም ሂዳ ወደ አንዲት ዋሻ ውስጥ ገባች። እሷ የ12 ዓመት ብላቴና ስትሆን የሰው ፊት ሳታይ በዚያች ዋሻ ውስጥ 27 ዓመታት ኖረች። ቃህራ ከሚባል አገር በገድል ሥራ የሚኖር ሲላስ የሚባል መነኮስ ነበረ። ለእርሱም መጻተኛ ገዳማዊ በቀልሞን ዋሻ ውስጥ የሚኖር ወዳጅ አለው። በየጊዜው ጥቂት ምግብ በመያዝ በመጎብኘት ከእርሱ በረከትን ይቀበላል። ፋሲካም በደረሰ ጊዜ ጥቂት እንጀራ ይዞ እንደ ልማዱ ሄዶ ፈለገው፣ ግን አላገኘውም። በመፈለግም ደከመ። ተራራዎችንና ኮረብታዎችንም ዞረ። ከዚህ በኋላ የሰው ርጋጭ ዱካ አግኝቶ ተከተለው። ታናሽ መግቢያም አገኘና የእግዚአብሔር ቅዱስ ሆይ ባርከኝ አለ። የሚመልስለትም ባጣ ጊዜ ወደ ውስጥ ገባ። በስውር የተቀመጠ መነኩሴ አገኘና ሰገደ። ሌላውም ሰገደ፣ እንዲጸልይለትም ለመነ። አንተ ካህን ነህና ለእኔ ልትጸልይ ለአንተ ይገባል አለው። ሲላስም ሰምቶ ምስጢርን እንዴት አወቀ ብሎ ደነገጠ። ከዚህም በአንድነት ጸለዩና ተቀመጡ። ሲላስም ሴት ናት ይሆን ወይም ጃንደረባ እንጃ ብሎ በልቡ አሰበ።
እርሷም ሥራዋን ሁሉ ገለጠችለት። ምግብም አቀረበላት፣ ግን አልበላችም። ወዲያውኑ አረፈች። በዚያችም ዋሻ ውስጥ ቀበራት፣ ገድሏንም ጻፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህች ቅድስት ጸሎት ይማረን፣ በረከቷም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ዳግመኛ ከታናሽነቱ ጀምሮ ጃንደረባ የሆነ አባ ጠዋሽ አረፈ። እርሱም በአንድነት ገዳም ውስጥ መንኩሶ እየተጋደለ ብዙ ዘመናት ኖረ። በአንዲትም ዕለት ወደ እስክንድርያ ሲጓዝ በጎዳናው የምታለቅስ ሴት አገኘ። በጠየቃትም ጊዜ እኔ አይሁዳዊት ነኝ፣ ክርስቲያን እሆን ዘንድ እሻ ነበር አለችው። እርሱም ነፍሱን ሊጠቅማት ሽቶ ቢተዋት በእግዚአብሔር ዘንድ በደል እንዳይሆንበት ከእርሱ ጋር ወስዶ የክርስትና ጥምቀትን አጠመቃት። ከእርሷም ጋር በገበያውና በየቦታው ሁሉ በመዞር ይመጸውት ጀመር። የእስክንድርያ መነኮሳት ተሰነካከሉበት፣ ሚስቱ እንደሆነች አስበዋልና። ወደ ሊቀ ጳጳሳት አባ ዮሐንስ መሐሪ ዘንድ ይዘው አቀረቡትና ይህች ሴት ከዚህ መነኩሴ ጋር መነኮሳትን እነሆ አሳፈሩ አሉት። እርሱም አለያይተው እንዲያስሯቸው አዘዘ። በዚያችም ሌሊት አባ ዮሐንስ በሕልሙ ያ መነኩሴ የቁስለ ጀርባውን እያሳየው ያለ በደሌ ለምን አቆሰልከኝ ሲለው አየ። አባ ዮሐንስም በነቃ ጊዜ ያንኑ መነኩሴ ያመጡት ዘንድ አዘዘ። የቆሰለ ጀርባውንም ሊያይ ልብሱን ሲይዝ ከላዩ ልብሱ ወደቀ። ጃንደረባም ሆኖ አገኙት። አባ ዮሐንስም አለቀሰ። ያመጡትንና የደበደቡትን ከማረጋቸው ሽሮ 3 ዓመት ያህል ቅዱስ ቁርባንን ከመቀበል ከለከላቸው። 100 ዲናርንም ሊሰጠው ወደደ። እርሱ ግን መውሰድ አልፈለገም። ወደ በዓቱ ሄዶ እየተጋደለ ኖረ። ከዚህም በኋላ በዚህች ዕለት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የቅዱሳን ሜሊዮስና የታዎፊያ የረፍታቸው መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ በረከታቸውም ከእኛ ጋር ትኑር አሜን። ታኅሳስ 10 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ኒቆላዎስ ሊቅ፣ ሁለተኛ ቅዱስ ሳዊሮስ ሊቅ ዘአንጾኪያ፣ ሦስተኛ ቅድስት ሱርስት ገዳማዊት፣ አራተኛ ቅዱስ ጠዋሽ ሕጽው፣ አምስተኛ ቅዱሳን ተላስስና አልዓዛር ሰማዕታት። ወርሃዊ በዓላት፣ አንደኛ ቅዱስ ናትናኤል ሐዋርያ፣ ሁለተኛ ቅዱስ ኒቆላዎስ ዘአገረ ሜራ፣ ሦስተኛ አቡነ መልካ ክርስቶስ፣ አራተኛ ቅዱስ ያዕቆብ ሐዋርያ ወልደ እልፍዮስ፣ አምስተኛ ቅድስት እሌኒ ንግሥት፣ ስድስተኛ ታላቁ ቅዱስ ቆስጠንጢኖስ፣ ሰባተኛ ቅዱስ ዕፀ መስቀል። ለቅዱሳን አንድ ጊዜ ፈጽሞ ለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። ይሁዳ 1 ቁጥር 3። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን
ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።